ዛሬ ከሃዲ ኢትዮጵያውያን ኢትዮጵያን ወቅተዋታል። ኢትዮጵያ ያጎረሰ እጇ ያጠባ ጡቷ ተነክሷል። ጤና ይስጥልን። ላለፉት 3 ዓመታት በኢትዮጵያ ሰማይ ስር ሲብላላ የነበረው በመቶ ሺዎች የሚቆጠሩ ህይወቶችን የቀጠፈውና ሀገርን ከጫፍ እስከ ጫፍ ያናወጠው ያ ጥቅምት 24 ምሽት በርግጥ ምን ተፈጠረም? እስካሁንም የምናውቀው ታሪክ አለ። መብረቃዊ ጥቃት ተብሎ ነበር። የታቀደ ኦፕሬሽን ተበላ። የሰሜን ዕዝን የመደምሰስ ሴራ ተባለ። ነገር ግን ታሪኩን የጻፉት ሰዎች የጦርነቱ መሐንዲሶች ነን ብለው ሲመሩ የነበሩት ሰዎች ዛሬ ላይ ቆመው ወደ ኋላ ሲመለከቱት የሚነግሩን እውነት ከምናውቀው ጋር በእጅጉ የሚጣረስ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ በቅርቡ በሰጡትና እጅግ አነጋጋሪ በሆነው ቃለ መጠይቅ ላይ ያንን ጨለማ ምሽት የጀብዱ ታሪክ አድርገው አላቀረቡትም። ይልቁንስ የጥፋት ፍርሃትና የስሌት ስህተት ውጤት አድርገው ተመልክተውታል። ወደ ድንጋይ ዘመን ተመልሰን ነበር ይላሉ አቶ ጌታቸው ረዳ። አንድ ክልልን ለ30 ዓመት የመራ የፌዴራል መንግስትን የተፈታተነ ኃይል ጦርነቱ በተጀመረ በአንድ ወር ውስጥ ለሬዲዮ መገናኛ የሚሆን ባትሪ አጥቶ መልእክትን በወረቀት እያጻፈ በመልእክተኛ የሚላላክበት ደረጃ ላይ ወድቆ ነበር ቢባል ማን ያምናል? ዛሬ ከጥቅምት 24ቱ የክህደት ወይም የህልውና ጥቃት ጀምሮ እስከ ፕሪቶሪያው የሰላም ስምምነት ድረስ ያለውን የህወሓት ውስጣዊ ምስጢር ያመራሩን መበስበስና የተከፈለውን መራራ ዋጋ ከአቶ ጌታቸው አንደበት እየጠቀስን እየተነተን ከጀርባ ያለውን የፖለቲካ ቁማር አብረን እንፈታታለን። ቀጣዩ የተወሰኑ ደቂቃዎችን አብራችሁን ቆዩም። ጉዳዩ ከባድ ነው፣ ምስጢሩም ጥልቅ ነው። ጥቅምት 24 የታቀደ ወረራ ወይስ የድንጋጤ እርምጃም? ወደ ዋናው ጉዳይ እንምጣ። ጥቅምት 24 ኢትዮጵያ ፊቷን ወደ ጦርነት ያዞረችበት ያ አውዳሚ ምሽት አቶ ጌታቸው ረዳ በንግግራቸው ላይ አንድ ትልቅ ቦምብ አፈንድተዋል። ብዙዎቻችን ህወሓት ይህንን ጦርነት ሲጀምር አዲስ አበባን ለመያዝ መንግስትን ለመገልበጥና የቀድሞ ግርማ ሞገሱን ለመመለስ የረቀቀ ማስተር ፕላን የነበረው ብለን እናስብ ነበር። እውነታው ግን አቶ ጌታቸው ረዳ እንደሚሉት ከሆነ በፍጹም ሌላ ነው። እርምጃው ሬክለስ ወይም ግዴለሽነት የተሞላበት ነበር ይላሉ። ቃሉን ልብ በሉት። አንድ የፖለቲካ ድርጅት ህዝብን የሚያህል መርከብ እየመራ ወደማያውቀው ባህር ሲገባ ግዴለሽ ነበር ተብሎ ሲገለጽ ምን ማለት ነው? አቶ ጌታቸው እንደሚሉት ጥቅምት 24 የሰሜን ዕዝ ላይ የተወሰደው እርምጃ ለማጥቃት ታስቦ የተደረገ ሳይሆን ከፌዴራል መንግስትና ከኤርትራ ህዝብ ሊሰነዘር ነው ብለው የሰጉትን ጥቃት ለመከላከል እቀደማለሁ በሚል ስሌት የተደረገ የህልውና ሙከራ ነበር። ነገር ግን ትልቁ ነገር እዚሁ ጋር ነው። እንዲህ አይነት እርምጃ ሲወሰድ ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ ምን አይነት ምላሽ ሊሰጡ እንደሚችሉ አልተገመተም ነበር። ስሌታችንም ተሳስቷል ሲሉ ነው አቶ ጌታቸው ረዳ እየተደመጡት። ይህ ማለት ምን ማለት ነው? ህወሓት የሰሜን ዕዝን መጥቶ መሳሪያውን ወርሶ ልክ እንደ ቀድሞ ዘመን ትንሽ ተኩሶ ከዚያም ወደ ጠረጴዛ ተመልሶ ሞደስ ቪቨንደም ወይም ተቻችሎ የመኖር ድርድር እናደርጋለን የሚል እምነት ነበረው። ነገር ግን የፌዴራል መንግስቱ ምላሽ የህግ ማስከበር ብቻ ሳይሆን አጠቃላይ ጦርነት ወይም ቶታል ዋር እንደሚሆን፣ የኤርትራ ሰራዊት ድንበር ጥሶ እንደሚገባ፣ የአየር ኃይል ድሮኖች ሰማዩን እንደሚያቆራርጡትና የአየር ኃይል ድሮኖች ሰማይን እንደሚቆጣጠሩት ይህንን ህወሓት አልገመተውም ነበር። ይህ በራሱ የሚያሳየን ጥቅምት 24 የተፈጸመው ድርጊት በበሰለ ወታደራዊ ስትራቴጂ ሳይሆን በችኮላና በፍርሃት እንዲሁም በተሳሳተ የእብሪት ስሌት ላይ የተመሰረተ እንደነበር ነው። አቶ ጌታቸው ይህንን ሲናገሩ በወቅቱ የነበረውን የአመራር ውሳኔ አሰጣጥ ምን ያህል የለበጣና የህዝብን ደህንነት ያላገናዘበ እንደነበር በግልጽ ይመሰክራሉ። የ45 ደቂቃው ምስጢርና የሰሜን ዕዝ ዕጣ ፈንታ። እዚህ ጋር አንድ ጥያቄ እናነሳለን። ታዲያ ያ ሁሉ ሰራዊት፣ ያ ሁሉ ታንክና ሚሳኤል በ45 ደቂቃ ውስጥ እንዴት በቁጥጥር ስር ዋለ? አቶ ጌታቸው ረዳ ለዚህም የሰጡት ማብራሪያ አላቸው። ይህ በ45 ደቂቃ ተጠናቀቅ የሚለው ትርክት ለፕሮፓጋንዳ ፍጆታ የዋለ እንጂ መሬት ላይ የነበረው እውነት ሰራዊቱ ከህዝቡ ጋር ተቀላቅሎ የኖረ በስነ ልቦናና በማህበራዊ ትስስር የተሳሰረ ስለነበር መዋጋት አልፈለገም ወይም መዋጋት አልቻለም ወደሚለው ያዘነብላል። ማለትም ህወሓት ሰሜን ዕዝን በወታደራዊ ጀብዱ ደመሰሰው ሳይሆን ሰራዊቱ በነበረበት የፖለቲካና የማህበራዊ ወጥመድ ውስጥ ተያዘ ነው የሚሉት። ነገር ግን ይህ ድል፣ ይህ የ45 ደቂቃ ድል ለህወሓት መጥፊያው ጅምር ነበር። ምክንያቱም ይህ ድርጊት ነው የፌዴራል መንግስቱን ወደ ቁጣና ወደ አውዳሚ ጦርነት እንዲገባ ያስገደደው። አቶ ጌታቸው እንደገለጹት እነ ጀነራል አበባው ታደሰና የመከላከያ አመራሮች ጦርነትን ሲመሩት የነበረው ወታደራዊ ሳይንስን ብቻ ተከትለው ሳይሆን በቀል ወይም ቁጭት በተሞላበት ስሜት ነበር። የሰሜን ዕዝ መመታት የኢትዮጵያን ሰራዊት ስነ ልቦና ነካው። እናም የመጣው ምላሽ
ህወሓት በሽምቅ ውጊያ ሊቋቋመው ከሚችለው በላይ ሆነ። አቶ ጌታቸው ረዳ እዚህ ጋር አንድ አስገራሚ ቃል ተጠቅመዋል። ሀብሪስ ወይም እብሪት። የህወሓት አመራሮች የነበራቸውን የድሮ ክብርና ዝና በመተማመን አዲሱን የኢትዮጵያና የቀጠናውን ጂኦፖለቲካ እውነታ ለመቀበል ፈቃደኛ አልነበሩም። ይህ እብሪት ነው ጥቅምት 24ን እየወለደው። ይህ እብሪት ነው በሚሊዮን የሚቆጠረውን የትግራይ ህዝብ ወደማያልቅ ጦርነት እየከተተው። ወደ ድንጋይ ዘመን መመለስና የሎጂስቲክስ ውድቀትም ለዚሁ ማሳያ ነው። ተመልካቾች፣ የዚህ ቃለ መጠይቅ ምናልባትም እጅግ አስደንጋጩ ክፍል እዚሁ ጋር ነው። ጦርነቱ ተጀመረ። የፌዴራሉና የኤርትራ ጦር ገፋ። ህወሓት መቀሌን ለቆ ወጣ። ከዚያስ ምን ተፈጠረ? አቶ ጌታቸው በግልጽ ቋንቋ እንዲህ ይላሉ። ወደ ድንጋይ ዘመን ተመለስን። አስቡት፣ ትናንት በስልጣን ላይ የነበረ የሀገሪቱን የስለላና የደህንነት መዋቅር የዘረጋ ዘመናዊ መሳሪያ የታጠቀ ድርጅት በረሃ ሲወርድ፣ አመራሮቹ እርስ በርስ ለመገናኘት የሚችሉበት ሬዲዮ አጥተው፣ ለሬዲዮ የሚሆን ባትሪ ጠፍቶ፣ መልእክትን በወረቀት ጽፈው በሰው የሚላላኩበት ደረጃ ላይ ተደረሰም። ይህ ምንን የሚያመላክት ነው? ህወሓት ለዚህ ጦርነት ዝግጁ አልነበረም ማለት ነው። እንዋጋለን፣ እንቀብራለን ሲሉ የነበሩ አመራሮች መሰረተ የሎጂስቲክስ ዝግጅቱን እንኳን አላደረጉም ነበር። አቶ ጌታቸው እንደሚሉት አመራሩ በስነ ልቦና እንጂ በተግባር ለረጅም ጊዜ ጦርነት አልተዘጋጀም ነበር። ይህ የድንጋይ ዘመን ንግግር ስለ ቴክኖሎጂ ማጣት ብቻ አይደለም፣ ስለ አስተሳሰብም ድቀት ጭምር የሚጠቁም ነው። በ21ኛው መቶ ክፍለ ዘመን ዓለም በድሮንና በሳተላይት ቴክኖሎጂ እየተዋጋ አንተ በወረቀት መልእክትን እየተላላክ አሸንፋለሁ ብሎ ማሰብ፣ ይህ ራሱ ከአቶ ጌታቸው አንደበት ስንሰማው የድርጅቱን የውስጥ መፈረካከስና የአቅም ማነስ ፍርጥ አድርጎ የሚያመላክት ነው። በዚህ ሁኔታ ውስጥ ሆነው ነው ህዝባቸውን ተነስታገል ሲሉት የከረሙት። አመራሩ ራሱን ማዳን ባቃተበት፣ ግንኙነቱ በተቋረጠበት፣ እዝና ሰንሰለቱ በተበጣጠሰበት ሁኔታ ውስጥ የትግራይ ወጣት ወደ እሳት ተማገደም። ይህንን ታሪክ ዛሬ ላይ ሆነን ስንሰማው በህዝቡ ላይ የተፈጸመው ነገር ምን ያክል አሳዛኝ እንደሆነ መረዳት አይከብድም። ሌላው ውስጣዊ ክፍፍልና የጋራ ደካማነትን የሚያመላክትም ነው። አቶ ጌታቸው ረዳ በንግግራቸው ውስጥ ሌላው ያነሱት ወሳኙ ነጥብ የህወሓት አመራር የጋራ ደካማነት የተጠናወተው መሆኑን ነው። አመራሩ ችግር ፈቺ ሳይሆን ችግር ፈጣሪ ነበር ይላሉ። በድርጅቱ ውስጥ በተለይም በአሮጌውና በአዲሱ ትውልድ መካከል እንዲሁም በራሱ በስራ አስፈጻሚው መካከል የነበረው አለመግባባት ለጦርነቱ መራዘምና ለደረሰው ጉዳት ምክንያት ነበር። ዶክተር ደብረጽዮን ገብረ ሚካኤልን በተመለከተ አቶ ጌታቸው የሰጡት አስተያየት አሁን ያለው የህወሓት ክፍፍል በግልጽ የሚያሳይ ነው። በመጨረሻው ሰዓት ሁሉም ነገር ሊጠፋ ሲል አንድ ነገር ያደረገ አስመስሎ ለመታየት መሞከር ሲሉ ይተቻሉ። ይህ የሚያመላክተው ጦርነቱ እየተካሄደ በነበረበት ሰዓት እንኳን አመራሩ አንድ ልብ ሆኖ እየመራ እንዳልነበር ነው። እርስ በርስ መወቃቀስ፣ ጥፋትን ወደ ሌላ ማላከክና ኃላፊነትን አለመውሰድ የህወሓት መገለጫዎች ነበሩ። ዶን ኪዮት የሚለውን የአውሮፓውያን ታሪክ ጠቅሰው የተናገሩት ነገር ጌታቸው ረዳ ለዚህ ነው። ዶን ኪዮት የሌለ ጠላት እየፈጠረ ከነፋስ ወፍጮ ጋር የሚዋጋ በምናብ ዓለም የሚኖር ሰው ነው። አቶ ጌታቸው የህወሓትን የተወሰኑ አመራሮች በዚህ ግለሰብ መስለዋቸዋል። ከእውነቱ ዓለም ተጣልተው በምናብ ዓለም የሚኖሩ የሌለ ድል የሚናፍቁ የህዝቡን መከራ የማያዩ። ይህ ዘገባ እስከተጠናከረበት ጊዜ ድረስ በመቀሌ ያለው ውጥረት የዚህ የጋራ ደካማነት ውጤት ነው። ዛሬ የምናየው የጌታቸውን የደብረ ጽዮን ቡድን መከፋፈል ዛሬ የተፈጠረ ሳይሆን ገና ጦርነቱ እንደተጀመረ ጥቅምት 24 ላይ የተዘራ በረሃ በነበሩበት ጊዜ የፋፋና አሁን ፈንድቶ የወጣ እውነታው ነው። የዘር ማጥፋት ወይስ ጦርነት? እውነታውና የቁጥር ጨዋታውን ጌታቸው ረዳ እንዴት ይመለከቱታል? ወደ ሌላ አነጋጋሪ ጉዳይ ስንመጣ አቶ ጌታቸው በጦርነቱ ወቅት ስለተፈጸሙ ወንጀሎች ሲናገሩ አንድ ቁጥር ጠቅሰዋል። 76 በመቶ የሚሆነው ወንጀል የተፈጸመው በኤርትራ ሰራዊት ነው ይላሉ። ይህ ቁጥር ከየት መጣ? እንዴት ተጠና? ያን ሁሉ ጊዜ በረሃ ሆነው ግንኙነት ተቋርጦ እንዴት ይህን ያህል ጊዜ ዝርዝር ጥናት ሊያደርጉ ቻሉ? ይህ ለተመልካቾቻችን የሚከው ጥያቄ ነው። ነገር ግን ቀሪውን 24 በመቶ አቶ ጌታቸው በግልጽ ባይናገሩም በተዘዋዋሪ የትግራይ ኃይሎች ወይም ቲዲኤፍ በጦርነቱ ወቅት ለፈጸሙ ጥፋት እውቅና የሰጡበት መንፈስ ይታያል። በአፋርና በአማራ ክልል በተደረጉ ወረራዎች ወቅት ለደረሰው ጉዳት ህወሓት ሙሉ በሙሉ እጁ ንጹህ ነው ብለው ከመከራከር እንደማይችሉ አምነዋል። የዘር ማጥፋት ወይም ጄኖሳይድ የሚለውን ቃል መጠቀም የፈለጉት ህግና ማስረጃን ተከትለው ሳይሆን ለፖለቲካዊ ትርፍና ለዓለም አቀፉ ማህበረሰብ ለማነሳሳት እንደነበር ከንግግራቸው መገንዘብ ይቻላል። አሁን ጦርነቱ ቆሞ ነገሮች ሲረጋጉ ግን እውነታው ፍርጥ ብሎ እየወጣ ነው። ጦርነት ቆሻሻ ነው። በጦርነት ውስጥ ንጹህ እጅ የለም። እናም አቶ ጌታቸው የራሳቸውንም ድርጅት ደም የተጨማለቀ እጅ በተዘዋዋሪ እያሳዩን ናቸው። የፕሪቶሪያው ስምምነትና የመጨረሻው ትንፋሽ። በመጨረሻም ይህ ሁሉ መከራ፣ ይህ ሁሉ የድንጋይ ዘመን ጉዞ፣ ያ ሁሉ የደም ዋጋ የት ላይ ያረፈ? ፕሪቶሪያም።
አቶ ጌታቸው እንደሚሉት የፕሪቶሪያው ስምምነት ለህወሓት ምርጫ አልነበረም፣ እስትንፋስ እንጂ። ድርጅቱ ሊጠፋ ህዝቡ ሊያልቅ ጫፍ ላይ በደረሰበት ሰዓት የተገኘ ብቸኛ መንገድ ነበር። ወደ አዲስ አበባ እንገባለን የሚለው ፕሮፓጋንዳ ከሸፈ፣ መንግስትን እንጥላለን የሚለው እብሪት ተሰበረም። እናም መጨረሻ ላይ ትጥቅ ፈቶ ህገ መንግስቱን ተቀብሎ ተደራድሮ ለመኖር መፈረም ግድ ሆነ። ዛሬ ጥቅምት 24ን ወደ ኋላ መለስ ብለን ስናስብ አንድ ነገር ግልጽ ይሆንልናል። ያ ምሽት የኢትዮጵያን የፖለቲካ የለወጠ የህወሓትን እውነተኛ ማንነት ያጋለጠና በስሜታዊነት የሚደረግ የፖለቲካ ቁማር ውጤቱ ምን ያክል አስከፊ እንደሆነ ያሳየን ምሽት ነው። አቶ ጌታቸው ረዳ የዛሬው ንግግራቸው የትናንት ስህተታቸው ምስክር ነው። ታሪክ ግን ይህንን ሁሉ መዝግቦ ይዟል። ተመልካቾች፣ የዛሬው ልዩ ምርመራ ዘገባችን ይህን ይመስል ነበር። በጉዳዩ ላይ ያላችሁን አስተያየት ከስራ አስተያየት መስጫው ላይ አስፍሩልን። በሌላ ወቅታዊና አነጋጋሪ ጉዳይ እስክንመለስ ቸርን ሰንብት።